አመሰግናለሁ። ያው ይሄ ፕሮጀክት እንደሚታወቀው መሰረት ድንጋይ የተጣለው ጥር 12 የቃና ዘገሊላ በብፁዕ አቡነ ኤልሳ የሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ነው። ሀሳቡ የሚመነጨው ግን እሳቸው ከመጡበት ጊዜ ጀምሮ ሀገረ ስብከቱን በኢኮኖሚ እንዲሁም ደግሞ አብነት ትምህርት ቤቶችንና የተዘጉ አብያተ ክርስቲያናትን ለመደገፍ የሚያስችል ትልቅ ፕሮጀክት ነው። ባለ 5 ወለል ህንፃ ነው። G+5 የሚባለው ነው። በብፁዕነታቸው ከመጡ ጊዜ ጀምሮ እንግዲህ በየአድባራቱ በቅዱስ ሚካኤልም ትምህርት ቤቱን ቢሮውን የራሱን ማስቻል ለምዕመናን ካሳ እንዲሰማ ማድረግ በዛም አካባቢ ከኮሪደር ልማት ጋር በተያያዘ ሰፊ ዝግጅት ላይ ነው ያሉት። ያው በሰሞኑ ደግሞ እያጸዱ ነው ቦታውን ለመስራት። በዚህ ደግሞ እንደምናየው ከዚህ ከካቴድራሉ ጋር በመነጋገር ካቴድራሉ ፈቃደኛ ሆኖ በሰጠው ቦታ ላይ 5 ወለል አሁን ዛሬ ቤዝመንቱን የሚሸከመው ህንፃውን የሚሸከመው የማድ ማስቀመጥ የመሳሰለው ላይ ነው ያለው። አርማታ እየተሞላ ነው። በዚህ ከፊት ለፊታችን ደግሞ ያለው የካቴድራሉ ባለ 3 ወለል ህንፃ ከ70 ሜትር በላይ የሚፈጅ ቁፋሮ እየተካሄደ ነው። በዚሁ ካቴድራል ደግሞ በስተደቡብ በኩል የኬጂ ትምህርት ቤት ህዳር 13 መሰረት ድንጋይ ጥለው ያው አሁን ቆርቆሮ እየተመታ ነው። እንግዲህ እንደዚህ ያለ ደግሞ ኮሪደር ልማቱ አጓግቶ የወሰኑ ስቴት ድረስ እንደሆነ ለማወቅ ስንጥር ነው የቆየነው። በተሰጠን ጊዜ ግን ያው ቀልጠፍ ለማድረግ ሞክረናል። ብፁዕነታቸው ከሀገር ውስጥ ከውጭ ሀገርም ገቢ በማሰባሰብ ላይ በትልቁ እየሰሩ ነው። ከዚህ ጎን ለጎን በየዕለቱ ደግሞ መመሪያ እየሰጡ የዛሬውን መሰረት የሚሰራው አዲ መሙላት የእሳቸው መመሪያ ነው። እንግዲህ ብፁዕነታቸው ከመጡ በኋላ ከዘመናት በኋላ ማለት የሚቻል ወይም የተቃጠሉት አብያተ ክርስቲያናት ከታደሱ በኋላ አይነት የጋ ፕሮጀክቶች እነዚህ 4 ናቸው። በሚካኤል 5 በሚካኤል 2 እዚህ ሀገረ ስብከቱ ከተቋቋመበት ጊዜ ጀምሮ የራሱ ፕሮጀክት የለውም፣ ግንባታም የለውም። ቢሮ በሚሰጥ ነው በቅዱስ ሚካኤል። አሁን ግን እዚህ እየሰራን ነው። ወዲህ ደግሞ ካቴድራሉ 2 ፕሮጀክት አሉ። እነዚህ 5 ፕሮጀክቶች በዚህ በ2017 ብፁዕነታቸው በተለይ ፍልሰታ እዚህ በ16 ቀን እየተዘዋወሩ ባስቀለሱበት ጊዜ ባወጡት ፕላን የተሰራ ነው። ይሄ ነው አንዱ ያለው እና እንግዲህ ከዚህ ጎን ለጎን ሁሉንም ሲሰራ ህዝቡ በገንዘቡ በጉልበቱ አግዞናል። አሁን ዛሬ ተብታውት ነው የዛኛውም የካቴድራሉን ሲሞላ በዚህ ልክ ነው። ጠጠር የሚደፋዳ ሸዋ የሚደፋዳ እንደገና በገንዘብ የሚረዳል በጉልበቱ እንደዚህ እና የቅዱስ የሆነው የጅጅጋ ህዝብ ሳናመሰግነው አናልፍ። የብፁዕነታቸው በረከት እየረዳ እዚህ ደርሰናል። እንግዲህ ማስተላለፈው መልእክት ያው አካውንት አለን ይሄንን ልማት እናጣጥፍበት እናሳቀጥበት እና በዚሁ መሰረት አባይ ባንክ ላይ እና ንግድ ባንክ ላይ ልማት ለመደገፍ ይዘጉ ያሉና የተዘጉ አብያተ ክርስቲያናት አንድ የተዘጋ ቤተክርስቲያን አለን። ወደ 6 ቤተክርስቲያን ደግሞ ሊዘጉ የደረሱ አሉ። እነሱን ለማዳን ምዕመናን አጭር ጊዜ ረድተውን ብዙ ጊዜ የምናሳርፋቸው አይነት ፕሮጀክት ስለሆነ ይሄ አሁን እየሰራ ነው ያለው G+5 ፎቅ ህንፃ በዚህ መሰረት ገንዘባቸውን በዛ አካውንት ላይ ተስፋ አድርጋለሁ በቪዲዮ ስር እንደምትለቁ በዛ እያስገቡ እንዲረዱን አሃዱ ባንክ አለን፣ አብሲኒያን ባንክ አለ። በእነዚህ 4 አካውንት ያስገቡልን ጥሬን አስተላልፋለሁ። ህንፃው ተጠናክሮ ሲያልቅ ሀገረ ስብከቱ ራሱን ይችላል። የተዘጉ አብያተ ክርስቲያናት ይከፈታሉ። ሊዘጉ ያሉት አይዘጉ። አብነት ትምህርት ቤቱ አሁን እየተቀበልን ያለ ነው ከ15 እስከ 20 ነው። ይሄንን በ2 በ3 አሁን የቃል ትምህርት ለዲቁና የሚያበቃ ብቻ ለቅስና ደግሞ ከዛ ለመርጌትነት የሚያበቃ ትምህርት የሚሰጥበት በአርሴማ በደብረ ሰዋስ ቅድስት አርሴማ ገዳም አለ። በዛ ያሉት ትምህርቶችን መደገፍ አብያተ ክርስቲያናቱ በሰው ኃይል ጭምር መደገፍ ነውና ይሄንን ለማለት